አሰላሙ አሌይኩም ወረህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? እንደውም ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? ሰላም ናችሁ ወይ? እኔ ጋር ሁሉ ሰላም፣ እናንተ ጋር እንዴት ናችሁ? አልሐምዱሊላህ። ስራ እንዴት ይዛችኋል? እንዴት ይዟችኋል? እኛ ጋር ሁሉ ሰላም፣ ሁሉ መልካም። ዛሬ ባበደ ነገር ነው የመጣሁት በና አብርሃም አጀንዳ ማለት ነው። አሁን ነገሩ ወዴት እየሄደ ነው? ብቻ አልገባንም። ድራማም እንደሆነ ትክክለኛም ነገር እንደሆነ አልገባንም። ግን በነገራችን ላይ አሪፍ አድርጎ ድራማ እየሰሩብን ነው። እንግዲህ ችግር የለም፣ እኛም እንሰራባቸዋለን። እና እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ ወይ? አልሐምዱሊላህ ከኛ ጋር ሁሉ ሰላም፣ ሁሉ መልካም አልሐምዱሊላህ። የማዳም ቅመሞች ከኔም ጭምር እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። እና እባካችሁ ይህ ቪዲዮ የሚደርሳችሁ ሰዎች ሰብስክራይብ ያላረጋችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ከዘረኝነት ከሃይማኖት የጸዳ ነው እና ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። ለዚህ ዩቲዩብ ቻናል አዲስ ነኝ፣ አበረታቱኝ፣ አብረን እንደግ። እኛ የአረብ ሀገር ሴቶች አብረን ተጋግዘን ብናድግ የት በደረስን። እና ተባበሩኝ፣ ሰብስክራይብ አርጉኝ። የሚለቀውን ቪዲዮ እስኪ በማየት ተባበሩኝ፣ ሰብስክራይብ አርጉኝ፣ ኮሜንትም ጻፉ። እና ዛሬ በና አብርሃም ምክንያት በና ብርሽ ምክንያት ነው ነገሩ። ወዴት እየሄደ ነው? ግን ወዴት እና እኔ አሁን ሲመስለኝ ማለት ነው እውነቴን ነው የሚላቸው። ሲመስለኝ አብርሃምና ማነው ኤፍሬምና ሩታ በቃ ተመካክሮ ለሚፈልጉት ነገር እየሰሩ ነው የሚመስለኝ። ለምን ብትሉ አሁን ያየሁት ነገር ከትላንትና ወዳ ጀምሮ ያየሁት ነገር ኤፍሬም ሄርሜላን እንደሚያፈቅራት ነው። እና ታውቃላችሁ ሩታ ደግሞ አብርሃምን ባሏ ነው፣ የልጁ አባት ነው። ወደ ቤቷ እንዲመለስላት ትፈልጋለች። እና ኤፍሬም ደግሞ አሁን እንዳየሁት ከሆነ ከሄርሜላ ፍቅር ይዞታል። አብርሃም ወደ ቤቱ ከተመለሰ ሄርሜላ እንግዲህ ሰው አጠገቡ የለም። ስለዛ ሊያፈቅራት ይፈልጋል ማለት ነው። አብርሽ የሩታ ወደ ቤቷ እንድትመልሰው ትፈልጋለች። በዚህ ደግሞ ኤፍሬም ሄርሜላን የራሱ ለማድረግ ይፈልጋል። ስለዛ ሁለቱም ለፍላጎታቸው ስለሆነ አብሮ እየሰሩ ነው የሚመስለኝ። እና ብቻ ይመቻቸው፣ ችግር የለውም። ብቻ አብርሃም ያው ሁኔታው ደህና አይመስልም። ብቻ ጤንነቱን ፈጣሪ ይመልስለት። እና እንደዛ ነው ነገሩ። አሁን ወደ ሌላ አቅጣጫ እያመራ ነው። እኔ አሁን መጀመሪያ ሲመስለኝ ወደ ያው ይፈልጋል ኤፍሬም አብርሃም ወደ ትዳሩ እንዲመለስለት ይፈልጋል። የልጁና ጋር እንዲመለስ ይፈልጋል። ግን በዛም ላይ ደግሞ አሁን ሳየው ነገሩ ሄርሜላን እንደሚያፈቅራት ነው። እኔ የምለው ሄርሜላ ማለት ነው በቃ በትንሽ ነገር አሁን ትላንት የሸወደሽ ሰው ደጋግሞ በሚጠራሽ ሳምንት መጪው ለምንድን ነው? እኔ የገረመኝ ነገር ይሄ ነው። ምክንያቱም ያ አሁን ጠርቶ ጠብ የሚፈጥረው ሰው አንቺ ላይ ምን እንደሚያደርስ ምን ታውቂያለሽ? አሁን ደግሞ ሳየው እንደሚያፈቅርሽ ነው ያየሁትና ብቻ እዛው በሚነካካሽ ሰዓት ማስተፋቀር አድርጎብሽ ተከትለሽ እንዳትሄጂ ነው የምፈራውና እና እንደዛ ነው ነገሩ።
ወደ ፍቅር እያመራ ይመስላል። ብቻ መጨረሻውን እያሳይን ነው የሚባለው እና እናንተስ እንዴት አያችሁት? ኮሜንት ላይ ጻፉልኝ። እና እኔ አሁን ነገሩን ያገናዘብኩት ነገር ቢኖር ይሄንን ነው፣ እንደ ግሌ ሀሳብ ማለት ነው። ባይፈቅራት ኖሮ ቤቷ አይሄድም። ከትላንት ወዳ ማለት ነው። ዛሬም ደግሞ የተለቀቀ አለ ከአብርሃም አገናኝሻለሁ በሚል ጠርቷታል፣ ተገናኝተዋል። ያው መልኳን ቆንጅናዋን ሲነግራት ነበረ። ያው ፍቅር እንደያዘው ያስታውቃል ማለት ነው ልጁ። ሁለቱም ሩታና ኤፍሬም ለሚፈልጉት ነገር እየሰሩ ነው። ይመቻችሁ። አብረሽ ግን ደህና ፈጣሪ ደህና ያርግህ ነው የሚለው። ብቻ ማምሻ አካባቢ የሆነ ቪዲዮ አይቼ ነበረ። አብረሽ ወደ ሄርሜላ የተመለሰበት ቪዲዮ አይነት ነገር አይቼ ነበረ። ግን ወላይ በጣም ይደብራል። ሄርሜላ በጣም ይደብራል። በዚህን ልክ ተስገብግቦ የሰውን ባል እንደዚህ ማድረግ በጣም ይደብራል። በቃ እሱ እኮ ሩታን መርጫለሁ ብሎሻል። ከአሞትም ይሁን ምንም ይሁን ብቻ መርጦ እየኖረ ነው። እውነት ለመናገር ትላንቱ ራሱ 80 ሳይቀደስ ትዳር ላይ እያሉ ነው ላያቸው ላይ ሄድሽው። አሁንም ደግሞ ወደ ትዳሬ ተመልሻለሁ እያለሽ በዚህን ልክ መስገብገብ የሆነ የተራበ አንበሳ እስኪ መስል ድረስ በዚህ ልክ ለሰው ባል መንገብገብ። እስኪ እኔ አሁን የናፈቀኝ ነገር ምን እንደሆነ ታውቃላችሁ? ሄርሜላ በቃ እኔ ሲንግል ነኝ እኔ አላገባሁም ምትል ከሆነ በቃ ያላገባን ሲንግል ወንድ እንደራሱ አይነት በቃ በራስ መተማመን የሚባል ነገር አለ። በራሷ የምትተማመን ከሆነ በቃ እንደራሱ አይነት ያላገባ ወንድ ጠብሳ አፍቅራ የምታገባበት ጊዜ ነው የናፈቀኝ። እውነቴን ነው የሚላችሁ። ይሄ የሰው ባል አንዴ ሲሄድ አንዴ ወደ እሷ ሲመለስ ለዛም አካል ላይሆን ይችላል፣ ለእሷም ላይሆን ይችላል፣ መሀል ላይ ነው እና በጣም ከባድ ነው። አይሆንሽም ለማለት ነው ባጭሩ። አይሆንሽም። እንደራስሽ ያላገባ ወንድ አፍቅረሽ አግቢ። ይሄ ነው የናፈቀኝ እኔ በጣም ከባድ ነው። ግን እኔ አንድ ያላገባሽ ሴት ማለት ነው ያላገባሽ ትዳር የሌላ ሴት እንዴት ሆና ነው ትዳር ባለው ወንድ ላይ የምትንጠለጠለው? እኔ አሁን ስለ ሄርሜላም አይደለም ይሄን ነገር ሳወራው ስለ ሄርሜላ ብቻ አይደለም። ብዙ እህቶቻችን የሆነ ትዳር ባለው ወንድ ላይ ማንጠልጠል ይወዳሉና ለምንድን ነው ግን? እውነት እናንተ ሲንግል ነን ብላችሁ እውነት አላገባንም ብላችሁ የምታስቡ ከሆነ ለምን ያላገባ ልክ እንደናንተ አይነት በራስ የሚተማመን ወንድ በራሳችሁ የምትተማመኑ ከሆነ በራሱ የሚተማመን ወንድ ያላገባን ሲንግል ወንድ እናንተ ሲንግል ከሆናችሁ ለምን ሲንግል ወንድ አታገቡ? እኔ የሚገርመኝ ነገር ሁሌ ጥያቄ የሚሆንብኝ ነገር ይሄ ነው። አንድ ያላገባሽ ሴት እንዴት ያገባን ወንድ ሚስት ያለው አግብቶ የፈታ ከሆነ ችግር የለም ባይ አግብቶ በዛ ትዳር ላይ ከሌላ የፈታ ከሆነ ችግር የለውም። ግን አግብቶ ትዳር ላይ እያለ ትዳሩን እየመራ እያለ ለምንድን ነው? እኔ ብዙ ጊዜ ጥያቄ ይፈጥርብኛል ይሄ ነገር ብዙ ጊዜ ማለት ነው። ለምን የሚለውን ጥያቄ ይፈጥርብኛል። እና ኤፍሬምና ሩታ ይመቻችሁ። ጥሩ እየሰራችሁ ነው። እንግዲህ ሰው ሁሌም ለሚፈልገው ነገር ነው የሚሰራው። አሁን ሳይስባቸው በቃ ኤፍሬምም እየሰራ ያለው ለሚፈልገው ነገር ነው። ሩታም ደግሞ ባሏ ወደ ቤቷ እንዲመለስላት ትፈልጋለች። እንግዲህ ይመቻችሁ ያርግላችሁ ብለናል። ሄርሜላ በዚህ ልክ ለሰው ባል አትንገብገቢ። የሰው ባል ነው። እኔ እውነቴ ነው የሚልሽ ኢብራሂም መቼም ቢሆን እኔ እንጂ አንቺ ባል ይሆናል ይቀጥላል። እኔ ትዳር አንዳንዴ ለምንድን ነው እንደ ቃቃ ጫውታ የምታዩት? ለምንድን ነው ግን ትዳርን እንደ ቃቃ ጫውታ የምታዩት? ለምንድን ነው? ለምን ይመስላችኋል?
ብቻ ትዳር ማለት አንድ ለሰው ልጅ በምድር ሲኖር ለሰው ልጅ በቃ የሆነ አንድ ህይወት ነው ብዬ ነው ማስበው ትዳር። ያንን ትዳር እንዴት ነው እንደ ቃቃ ጫውታ እንደ ህፃን ልጅ ጫውታ የምታዩት? የእውነት አንቺ አብርሃም ከአንቺ ጋር የሚዘልቅ ይመስልሻል? እኔ አይመስለኝም። እውነቴን ነው የሚላችሁ አይመስለኝም። እና እባካችሁ ሼር፣ ሰብስክራይብ፣ ኮሜንት ላይክ አርጉልኝ፣ ኮሜንት ጻፉ እባካችሁ። አዲስ ነኝ፣ አበረታቱኝ፣ እባካችሁ። ክርስቲያን ሆናችሁ በምታምኑት ይዣችኋለሁ፣ ሙስሊም ሆናችሁ በአላህ ብያለሁ። አበረታቱኝ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ።